ሰላም እንዴት ቆያችሁ? ኦኬ በዛሬ ቪዲዮ የምንመለከተው ፖስት ቴንሽኒንግ የሚለውን ኮንሴፕት ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለቻናል አዲስ የሆናችሁ ሰዎች ካላችሁ ዳንኤል እባላለሁ። ሲቪል ስትራክቸራል ኢንጂነር ነኝ። ዳንኤል ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። ወደዚህ ቻናል ለመቀላቀል ሰብስክራይብ የሚለውና የደውሉ ምልክት መጫን ስላላችሁ በቀጥታ ወደ ቪዲዮ እንገባለን። ፖስት ቴንሽኒንግ የሚለው የሚጀምረው ከምንድነው? ከፕሪስትረሲንግ ነው የሚመጣው። ፕሪስትረሲንግ ነው የመጀመሪያው ኮንሴፕት። ከፕሪስትረሲንግ ነው የሚነሳው። ስለዚህ ፕሪስትረሲንግ በሁለት ይከፈላል። የመጀመሪያው ፕሪቴንሽን ይሆናል ማለት ነው። ሁለተኛ ደግሞ ፖስት ቴንሽኒንግ። ስለዚህ ፖስት ቴንሽኒንግ የሚለው ይሄኛው ፓርቲ ይሆናል ማለት ነው። ከዚህ የወጣ ነው ፖስት ቴንሽኒንግ። ስለዚህ እሱን በደንብ እናያለን። ፕሪቴንሽኒንግም ግን የተወሰነ ለማየት ያክል ፕሪቴንሽኒንግ ማለት ከስሙ እንደምትነሱት ፕሪ ማለት ቀድሞ ማለት ነው። ስለዚህ ቀድሞ ቴንሽን ይደረጋል ማለት ነው። ስለዚህ ቴንሽን የሚደረገው ምንድነው ከተባለ ፕሪስትረሲንግ ቴንደን የሚባል ማቴሪያል አለ። ፕሪስትረሲንግ ቴንደን። ስለዚህ ይሄ ፕሪስትረሲንግ ቴንደን ኦልሞስት 1860 ሜጋ ፓስካል ቴንሳይል ስትሪንግዝ ያለው ነው። ይሄ ማለት ኦልሞስት ከኖርማል ሬንፎርስመንት ወይም ፌሮ ከምንለው 3 እጥፍ 4 እጥፍ የሆነ ቴንሳይል ስትሪንግዝ አለው ማለት ነው። ስለዚህ ይሄ የዚህ ማቴሪያል መምጣት ነው ማለት ነው። አጠቃላይ ይሄ ፕሪስትረሲንግ የሚባለውን ኮንሴፕት እንዲመጣ ያደረገው ማለት ነው። እንደዚህ አይነት ስላቦች መሰረት ይቻሉት በዚህ ሃይ ቴንሳይል ስትሪንግዝ ባለው ማቴሪያል አማካኝነት ነው ማለት ነው። ስለዚህ ፕሪቴንሽኒንግ ምንድነው ኮንሴፕት? ለምሳሌ አንድ የዚህ ፕሪስትረሲንግ ቴንደን ከወሰድን መጀመሪያ ላይ ሬንፎርስመንት ወይም ደግሞ ፕሪስትረሲንግ ቴንደኑ ይቀመጥና ምን ይደረጋል ማለት ነው? ቴንሽን ፎርስ ያድርበታል ማለት ነው። ስለዚህ ቴንሽን ከተደረገ በኋላ ፎርም ወርክ ይዘጋጅለትና ካስት ይደረጋል፣ ኮንክሪቱ ይሞላልታል ማለት ነው። ስለዚህ ኮንክሪቱ ከተሞላ በኋላ ምን አይነት ፊገር ይመጣል? እንደዚህ አይነት ፊገር ይመጣል ማለት ነው። ስለዚህ ይሄኛው ስቲል እንደተወጠረ ነው ማለት ነው ፕሪስትረሲንግ ቴንደኑ። ስለዚህ ከተወጠረ በኋላ ልክ ኮንክሪቱ ከተሞላ በኋላ ሃርድን ካደረገ በኋላ ከደረቀ በኋላ ምን ይደረጋል ማለት ነው? ይሄ የተወጠረው ስትራንድ ወይም ደግሞ ፕሪስትረሲንግ ቴንደኑ ይለቀቃል ማለት ነው። ልክ ሲለቀቅ ወደ ቦታው ለመመለስ ስለሚፈልግ ምን ያደርጋል ማለት ነው? ይህንን ኮንክሪት ወደዚህና ወደዚህ ቱዋርድስ ዘ ኮንክሪት ፑሽ ያደርገዋል ማለት ነው። እንደዚህ አጣብቆ ይዘዋል እና በጣም ሃይ የሆነ ፎርስ ነው የሚሆነው ማለት ነው። ምክንያቱም ይህንን 1860 ሜጋ ፓስካል የተጠቀምን ስለሆነ ያው እዚህ ይሄኛው አክቹዋሊ ሊሚቱ ነው፣ ግን ከዚህ በታች ቢሆንም ፋክተር ኦፍ ሴፍቲ መሰጠት ስላለበት በጣም ሃይ የሆነ ፎርስ ነው የሚገፋው ማለት ነው። ዋናው ፖይንት እሱ ነው። ስለዚህ ሃይ የሆነ ፎርስ አንድ ነገር ከሌፍትና ከራይት እንደዚህ አድርገን በጣም ፑሽ አድርገን ከያዝ ነው ወርታች አይወድቅም አይደለም። ስለዚህ ስላብም በተመሳሳይ ሌፍትና ራይቱን በጣም ፑሽ ስናደርገው ምን ይሆናል ማለት ነው? ወርታች ቤንድ የማድረግ ነገሩ በጣም ይቀንሳል ማለት ነው። ቤንድ ማድረግ ብቻ ሳይሆን የተለያዩ አይነት ክራኮች ይፈጠራሉ ኮንክሪት ላይ። ስለዚህ እነዚህ ክራኮች ራሱ በዚህ ላተራል ፎርስ አማካኝነት ይጠፋሉ ማለት ነው። ከዛ ውጭ ደግሞ የኮንክሪት ቢሄቪየር ምንድነው? ኮምፕሬሽን በጣም የመሸከም አቅሙ ከፍተኛ ነው። ስለዚህ ኮምፕሬሽን የሆነ ፎርስ ነው አሁን እያሳደርን ያለ ነው። which is ኮንክሪቱ በጣም መሸከም የሚችለውን ፎርስ ማለት ነው እያሳደርን ያለ ነው። ስለዚህ ኮንክሪቱ ቤስት የሆነበትን ቢሄቪየር የተጠቀምን ስለሆነ ኮንክሪቱ ሬዚስት ያደርገዋል ማለት ነው ይህንን ኮምፕሬሽን ፎርስ። ከዛ ውጭ ደግሞ ሬንፎርስመንት ወይም ደግሞ ፕሪስትረሲንግ ቴንደኑ ደግሞ ቴንሳይል ስትሪንግዝን የመሸከም አቅሙ ደግሞ ከፍተኛ ነው። ስለዚህ ፕሪስትረሲንግ ቴንደኑ ላይ ደግሞ አሁን እዚህ ውስጥ ያለው ፕሪስትረሲንግ ቴንደን እንደተወጠረ ነው ያለው ወይም ደግሞ ቴንሽን ላይ ነው ያለው ማለት ነው። ለዛ ነው ይሄኛው ፎርስ የመጣው ሃይ የሆነ ፎርስ የመጣው ለዛ ነው። ስለዚህ ፕሪስትረሲንግ ቴንደኑ በጣም በተፈጥሮ አሪፍ የሆነበት ላይ which is ቴንሽን ላይ የተጠቀመ ነው ያለ ነው ማለት ነው። ይሄኛው ቴንሽን ላይ ነው ያለው which is ፕሪስትረሲንግ ቴንደኑ ማለት ነው። ኮንክሪቱ ደግሞ ምን ላይ ነው ያለው? ኮምፕሬሽን ላይ ነው ያለው ማለት ነው በዚህ ሰዓት። ስለዚህ ይሄ ማለት ቤስት የሆነው ኮምቢኔሽን ነው ማለት ነው። ኮንክሪት ኮምፕሬሽን ላይ አሪፍ ነው። ስለዚህ ቤስት የሆነውን ቢሄቪየሩን እየተጠቀመ ነው ያለ ነው ማለት ነው። ፕሪስትረሲንግ ቴንደኑም ደግሞ ቴንሽን ላይ በጣም አሪፍ ነው። ስለዚህ እሱን እየተጠቀመ ነው ያለ ነው ማለት ነው። ስለዚህ ይሄ ፐርፌክት የሆነ ኮምቢኔሽን እንዲፈጠር ያደረገው ምንድነው? ይሄ ፕሪስትረሲንግ ቴንደን 1860 ሜጋ ፓስካል ቴንሳይል ስትሪንግዝ ያለው ማቴሪያል ስላለ ነው ማለት ነው። ኦልሞስት ቅድም እንዳልኳችሁ ከኖርማል ሪባሩ 3 እጥፍ 4 እጥፍ ያለው ማለት ነው። ኖርማል ሪባሩ ለምሳሌ ኖርማል ሪባር ቴንሳይል ስትሪንግዙ ከ400 እስከ 600 ሜጋ ፓስካል እና ከዚህ ኦልሞስት 3 እጥፍ 4 እጥፍ ያለ ቴንሳይል ስትሪንግ ስላለው ነው ማለት ነው። እዚህ ጋር ትልቅ የሆነ ቤኔፊት የሚሰጠን ማለት ነው። ይሄ ፕሪቴንሽኒንግ ብዙ ጊዜ ምንድነው ፕሪፋብሪኬትድ ነው የሚደረገው ከፋብሪካ ኦልሞስት ለብሪጅ እንደዚህ ለፓርኪንግ ኤሪያዎች ምናምን ኦልሬዲ ተሰርቶ ተጭኖ መጥቶ ነው ማለት ነው። ጀስት ፕሌስ ነው የሚደረገው እንጂ ሳይት ላይ አይደለም ካስት የሚደረገው ማለት ነው ብዙ ጊዜ ይሄኛው። እዚህኛው ላይ ይሄን ያልካል ወደ ፖስት ቴንሽኒንግ እንምጣና ይሄኛው የተወሰነ በሰፊ ነው። ፖስት ቴንሽኒንግ ላይ እዚህ ጋር እናምጣውና ፖስት ቴንሽኒንግ ደግሞ ያው ይሄኛው ምንድነው ሳይት ላይ ብዙ ጊዜም እኛ ሀገርም የተለመደው ይሄኛው ነው። አሁን የተወሰነ የተስፋፋ ነው። ስለዚህ ይሄኛውን የተወሰነ ነው which is ምንድነው የዚህኛው ኮንሴፕት? ለምሳሌ እንደዚህ አይነት አንድ ስፓን እንውሰድና እንደ ኤግዛምፕል ነው። ስለዚህ ይሄንን አንድ ስፓን ከወሰድን እንደምትመለከቱት ፖስት ቴንሽኒንግ ላይ ሲመጣ
ያለው ኮንሴፕት ምንድን ነው የሚሆነው? ያው እንደምታውቁት ኖርማል አርሲ ስንጠቀም ምን አይነት ኢፌክት ነው የሚመጣው? ለምሳሌ እንዴት ነው የሚሆነው ማለት ነው። ኖርማል አርሲው ላይ እንደዚህ ሆና ከላይ ለምሳሌ የተለያዩ አይነት የፈርኒቸር ሎዶች ሲኖሩ የሰው ሎድ ሲኖር ምናምን ምንድን ነው የሚሆነው? ወደታች ቤንድ ለማድረግ ነው የሚፈልገው አይደል? ይሄ ስላቡ ቤንድ ለማድረግ ነው የሚፈልገው። ስለዚህ በዚህ ሰዓት ምንድን ነው ኖርማል አርሲ ላይ የምናስገባው እዚህ ጋር ቴንሽን የሆነ ዞን ስለሆነ ይሄኛው ሪንፎርስመንት ነው የምናስገባው ማለት ነው። ምክንያቱም ሪንፎርስመንት ቴንሽን የመከላከል አቅሙ ከፍተኛ ስለሆነ ይህንን ሪንፎርስመንት በማስገባት እዚህ ጋር የሚመጣውን ቴንሽን እንከላከላለን። ኮንክሪቱ በዚህ ሰዓት ቴንሽን ላይ ስለሚሆን ቴንሽን የመከላከል አቅሙ ደግሞ ኮንክሪት ትንሽ ስለሆነ ሪንፎርስመንት እናስገባና ይህንን ሞመንት ወይም ቴንሽኑን እናጠፋዋለን ማለት ነው እዚህ ጋር። ወደ ፖስት ቴንሽኒንግ ስንመጣ ደግሞ ምንድነው ያው ከስሙ እንደምትነሱት ፖስት ማለት በኋላ ማለት ነው። ያ ማለት ኮንክሪቱ ከተሞላ በኋላ ቴንሽን ይደረጋል። ይሄ ፕሪስትረሲንግ ቴንደር ማለት ነው። ፕሪስትረሲንግ ቴንደሩ ኮንክሪቱ ከተሞላ በኋላ ይወጠራል ማለት ነው። በነገራችን ላይ ይሄ ፕሪስትረሲንግ ቴንደር የሚባለው ነገር እንደ ኬብል ነው እንጂ ልክ እንደ ሪንፎርስመንት አይነት ማቴሪያል አይደለም። በስሉ ላይ እንደምትመለከቱት ኬብል አይነት ነገር ነው፣ ግን ቴንሳይል ስትሬንግዙ ግን 1860 ሜጋ ፓስካል የሆነ ማለት ነው። ስለዚህ ፖስት ቴንሽኒንግ ላይ ያለው አቀማመጥ ምንድን ነው የሚሆነው? ሞር ከፕሪቴንሽኒንግ በላይ ደግሞ ፖስት ቴንሽኒንግ ላይ በደንብ ጥቅሙ ይታያል። which is በፕሮፋይል ነው የሚቀመጠው። ፕሮፋይል ማለት ኦልሞስት የተወሰነ ከርቭ ይሰጠዋል ማለት ነው። እዚህ የተወሰነ ከርቭ እንሰጠዋለን። እዚህ ጋርም ደግሞ ወደ ሚድ ስፓን ሲመጣ ደግሞ እንደዚህ አይነት ፕሮፋይል እንሰጠዋለን። ከርቭ ነገር እናደርገዋለን ማለት ነው። ዘን ወደ ሰፖርትም ሲመጣ እንደዚህና እዚህ ሚድ ነገር ላይ ያልቃል ማለት ነው። እዚህ ጋር ያልቃል፣ እዚህ ጋርም ያልቃል። ኦልሞስት የኛው መሀል ላይ ቢሆን ሞር ይመከራል ማለት ነው። ስለዚህ ምንድን ነው የሚሆነው ማለት ነው? በፕሮፋይል እናስቀምጠዋለን። ኬብል አይነት ስለሆነ አሁን እንዳልኳችሁ ኬብል ማቴሪያል ስለሆነ በዚህ አይነት መልኩ ማስቀመጥ ይቻላል ማለት ነው። ስለዚህ ቅድም እንዳለው ፖስት ቴንሽኒንግ ማለት ኮንክሪቱ ከተሞላ በኋላ ይሄንን ፕሪስትረሲንግ ቴንደኑን ይሄንን ኬብሉን እንወጥረዋለን ነው አይደለ? ስለዚህ ያው እንደዚህ ሲባል ግን ኮንክሪቱ ከተሞላ በኋላ ይሄንን ነገር እንዴት እንወጥረዋለን ምናምን የሚል ጥያቄ ከተነሳባችሁ ይሄ ፕሪስትረሲንግ ቴንደን ወይም ደግሞ ኬብል የምንለው ነገር በሜታል ሺቲንግ ውስጥ ነው የሚያልፈው ወይም ደግሞ በፕላስቲክ ሺቲንግም ሊሆን ይችላል። ይሄ ሜታል ወይም ፕላስቲክ ሺቲንግ የሚባል ነገር ምንድን ነው? ልክ እንደ ጎማ አይነት ነው። ለምሳሌ አሁን ኤሌክትሪካል ኢንስታሌሽን ላይ ቢልዲንግ ላይ ስንሰራ በኮንዲት ውስጥ አይደለ ይሄ ገመዱን መንገፈው። ስለዚህ ተመሳሳይ የሆነ ኮንሴፕት ፖስት ቴንሽኒንግ ላይ የምንጠቀመው እሱ ነው። ፕላስቲክ ወይም ሜታል የሆነ ሺቲንግ የሆነ ጎማ አይነት ፕሮፋይል ይኖራል። ስለዚህ በዛ ውስጥ ስለሆነ የሚያልፈው ኮንክሪቱና ይሄ ኬብሉ ፕሪስትረሲንግ ቴንደኑ አይገናኝም ማለት ነው። በዛ መልኩ ነው ማለት ነው ኮንክሪቱ ከተሞላ በኋላ ፕሪስትረሲንግ ቴንደኑን ስትረስ ማድረግ የምንችለው ወይም መወጠር የምንችለው ማለት ነው። ስለዚህ ፖስት ቴንሽኒንግ ምንድን ነው የሚሆነው? አሁን እዚህ ጋር እንደምትመለከቱት ወደዚህ እንወጥረዋለን። ልክ እዚህ ጋር ያለው ኮንሴፕት ማለት የሚደገመው እዚህ ጋር። ስለዚህ ወደ ውጭ እንወጥረዋለን ማለት ነው። ያው ከአንድ ሳይድ የሚወጠርበት ጊዜ አለ፣ በሁለት ሳይድ የሚወጠርበት ጊዜ በጣም ረዥም ሲሆን፣ ብቻ ዋናው ኮንሴፕት ምንድን ነው? በዚህ በኩል እንወጥረዋለን። ልክ ስንወጥረው ምንድን ነው አሁን የሚፈጠረው? እዚህ ጋር ፊክስድ ነው የሚሆነው ኮንክሪቱ ከተሞላ በኋላ ከደረቀ በኋላ ማለት ነው። አሁን ይሄ የሚሆነው የሚደረገው ሳይት ላይ ስለሆነ ኮንክሪቱ ከደረቀ በኋላ ኦልሞስት ከ3 እስከ 5 ቀን በኋላ ነው የሚደረገው። ምንድነው የሚሆነው? ልክ ስንወጥረው ወደ ስትሬት መስመር ለመመለስ ነው የሚፈልገው አይደለ? ዋናው ኦሪጂናል የሆነው ሼፑ ይሄ ስለሆነ ማለት ነው። ወደዚህ ለመመለስ በሚሞክርበት ሰዓት ምንድነው የሚፈጠረው ማለት ነው? እዚህ ጋር ያለው የተወሰነ ፕሮፋይል ከርቭ ስለሰጠ ነው ወደ ታች ፑሽ ያደርገዋል ማለት ነው። እዚህ ጋር ያለውን የኮንክሪት ፓርት እዚህ ጋር ያለውን ወደ ላይ ይሄንን የኮንክሪት ፓርት ፑሽ ያደርገዋል ማለት ነው። እዚህ ጋር ደግሞ ወደ ታች ፑሽ ያደርገዋል ማለት ነው። ሰው ቅድም ደግሞ እንዳየነው እዚህኛው ኤግዛምፕል ላይ ከላይ በሚመጣው ሎድ ምን አይነት ዲፍሌክሽን የሚኖረው እንደዚህ ዲፍሌክሽን የሚኖረው ማለት ነው ስላቡ። ስለዚህ ከታች ቴንሽን ነው የሚኖረው ማለት ነው። ስለዚህ ይሄን ቴንሽን ደግሞ ለመከላከል ቦተም ላይ ሪንፎርስመንት ባር ነው የምናስገባው በአርሲ ኬዝ ማለት ነው። ስለዚህ በዚህ በፖስት ቴንሽኒንግ ኬዝ ግን ምንድን ነው የሚሆነው? ኦልሬዲ ወደ ላይ ፑሽ የሚያደርግ ካውንተር ባላንስ የሚሆን ፎርስ አለ ማለት ነው። ከላይ የሚመጣውን ይህንን ሎድ የሚቀንስ ማለት ነው። ስለዚህ ይሄ ሎድ የሚቀነስ ከሆነ ደግሞ እዚህ ጋር ያለው ቴንሽን ይቀነሳል ማለት ነው። ይሄ ቴንሽን ደግሞ ተቀነሰ ማለት እዚህ ጋር የምናስገባው ሪንፎርስመንት ባር ይቀንሳል ማለት ነው። በዛ መልኩ ነው ሪንፎርስመንትን ይቆጠባል ሲባል በዛ መልኩ ነው ማለት ነው። ኦልሞስት ሪንፎርስመንትን እስከ ፖስት ቴንሽኒንግ ማለት ነው ሪንፎርስመንትን እስከ 70% የመቀነስ ፕሮባቢሊቲ ያለው ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እንደዚህ ሎድ ብቻ ሳይሆን ያለው ልክ ይሄንን ስትራን ወይም ቴንደኑን ወጥረን ስንለቀው ምንድነው የሚሆነው? ወደዚህ አይነት ፎርስ ይኖራል ማለት ነው። ልክ ወደ ቦታው መመለስ ስለሚፈልግ የተወጠረ ኬብል ስለሆነ ወደ ቦታው መመለስ ስለሚፈልግ ኦልሬዲ ግን ኮንክሪቱ ደርቆ ስለሚይዘው እንደዚህ አይነት ፎርስ ይኖራል ማለት ነው። ተመሳሳይ ፕሪቴንሽኒንግ ላይ ያለው አይነት ፎርስ ማለት ነው ይሄኛው። ስለዚህ ላተራሊ ሃይ በሆነ ፎርስ ኮንክሪቱን ኮምፕረስ ስናደርገው ምንድነው የሚፈጠረው? ከላይ ያለውን ሎድ የመሸከም አቅሙን እንጨምረዋለን ማለት ነው። ምንም አይነት የኮንክሪት ዴፕስ ሳንጨምር ያለ ማሳየት ያክል ምንድነው ለምሳሌ ብዙ መጽሐፍቶችን ወደ ጎን የተደረደሩ መጽሐፍቶችን እሱ ለማስረዳት የአሁኑን ኮንሴፕት እንደዚህ የተደረደሩ ወደ ጎን መጽሐፍቶችን አንስተን በሃይ ፎርስ እንደዚህ ይዘን ወደ ላይ ብናነሳቸው ምንድነው የሚሆነው? መጽሐፎቹ አይወድቁም ማለት ነው።
እንደተጣበቁ ወደ ላይ ይነሳሉ። ከታች ምንም አይነት ሰፖርት ሳይኖራቸው ማለት ነው። በዚህኛው ፎርስ ብቻ ወደ ላይ ማንሳት እንችላለን። ለምሳሌ ግን ይህንን ፎርስ የተወሰነ ብናላለው መጽሐፍቶቹ መውደቅ ይጀምራሉ አይደለ? ወታች መውደቅ ይጀምራሉ። ስለዚህ ይሄን ኮንሴፕት አርሲ ጋር ካመጣ ነው እንደምትመለከቱት አርሲ ላይ ላተራል ምንም አይነት ፎርስ አናሳድርም ማለት ኮንክሪቱ ላይ። ስለዚህ ምንድነው የግድ ከላይ የሚመጣውን ሎድ ለመሸከም የኮንክሪቱን ዴብዝ በመጨመር ብቻ ነው ማለት ነው የምንከላከለው። ስለዚህ ፖስት ቴንሽን እንግዲህ ስንመጣ እንደምትመለከቱት ምንድነው ይሄንን ቴንደን ወጥረን ልክ ስንለቀው ላተራሊ ሃይ የሆነ ፎርስ ኮንክሪት ላይ ያሳድራል እንደምትመለከቱት። ኦልሶ ደግሞ ፕሮፋይል ስለሰጠ ነው እዚህ ጋር ወደዚህ መስመር ለመመለስ ላይ ሞክር ትልቅ የሆነ ፎርስ ደግሞ አፕዋርድ አለ ማለት ነው። ስለዚህ በዚህ ሰዓት ምንድነው ኮንክሪቱ እዚህ ጋር የተቀመጠው ከላይ ያለውን ሎድ ለመሸከም ነበረ፣ ግን ኦልሬዲ ስትራንዱ ተወጥሮ ይሄንን ስራ ይሰራል ስለሆነ የተወሰነ ፓርቱን ኮንክሪቱ የሚሰራውን እያገዘው ስለሆነ ያለው ኮንክሪቱን የኮንክሪት ሴክሽኑን መቀነስ እንችላለን ማለት ነው። በስትራንዱ አማካኝነት ወይም በቴንደኑ አማካኝነት ኮንክሪቱን መቀነስ እንችላለን ማለት ነው። ስለዚህ ፖስት ቴንሽኒንግ ከአርሲ አንጻር ኦልሞስት እስከ 30% ድረስ ኮንክሪት ይቀንሳል ማለት ነው። ኮንክሪት ደግሞ እስከ 30% ይቀንሳል ማለት ነው። ሴቭ ያደርግልናል ማለት ነው። ስለዚህ ኢኮኖሚካል የሚባለውን ፖስት ቴንሽኒንግ ለዚህ ነው ማለት ነው። ኦኬ ስለዚህ ይሄን ይመስላል ማለት ነው። በመጨረሻ ፖስት ቴንሽኒንግን መጠቀም አርሲ ከመጠቀም በምን እንደሚሻል የተወሰነ እና ቪዲዮ እንጨርሳለን ማለት ነው። ፒቲ ቤኔፊትስ የመጀመሪያው ሎወር ሪባር ነው ወይም ሬንፎርስመንት ቅድም ያየነው ነገር ነው እሱ። ሁለተኛው ደግሞ ሎወር ኮንክሪት ነው፣ ኮንክሪትም እዚህ ጋር ያየነው ነገር ነው ማለት ነው። ሶስተኛው ግን ምንድነው ፋስተር ኮንስትራክሽን። ፋስተር ኮንስትራክሽን የሚሰጠን እንዴት ነው? ከአርሲ ይልቅ ፖስት ቴንሽኒንግ በጣም ፋስት ነው። ያ እንዴት ነው የሚሆነው? ለምሳሌ ፕሪስትረሲንግ ቴንደኑ ስትሬች ተወጥሮ ልክ ሲለቀቅ ላተራሊ ይደግፈዋል። ኦልሶ ደግሞ አፕዋርድም ፎርስ አለው ቅድም እንዳለው ማለት ነው። ስለዚህ ይሄ ማለት ፎርምወርኩን ማንሳት እንችላለን ማለት ነው። የምናነሳው ደግሞ በሶስተኛው ቀን ወይም ከ3 እስከ 5 ቀን ብዙ ጊዜ እንደዛ ነው የሚሆነው እና ኤኒዌይስ ብቻ ስትረስ እንዳደረግነው ማንሳት እንችላለን ማለት ነው ፎርምወርኩን። ስለዚህ በሶስተኛው ቀን አነሳ ነው ማለት ቀጣይ ስራችን መቀጠል እንችላለን ማለት ነው ወደ ላይኞቹ ፍሎሮች። አርሲ ጋር ግን ስንመጣ ፎርምወርክ የሚነሳው የስላብ ፎርምወርክ የሚነሳው በ21ኛው ቀን ነው እንደምታውቁት። ስለዚህ ያ ደግሞ በጣም የኮንስትራክሽን ታይሙን በጣም ያረዝመዋል ማለት ነው። ያው ለምሳሌ ኮለን ጀስት ዛሬ ሞልተ ነው በነጋቶ ፎርምወርኩ ማንሳት እንችላለን። የስላብ ሲሆን ግን ሰስፔንድድ ስለሆነ የአርሲ ላይ ጊዜ ይወስዳል። ፖስት ቴንሽኒንግ ግን ኦልሬዲ ይሄ ፕሪስትረሲንግ ቴንደኑ ራሱ የፎርምወርኩንም ስራ ጭምር ስለሚሰራ ፎርምወርኩን ማንሳት እንችላለን። ወደ ቀጣይ ፍሎሮች ቶሎ መቀጠል እንችላለን ማለት ነው። ኢቭን ለምሳሌ አንድ ፕሮጀክት 3 ዓመት የሚፈጅ አይነት ፕሮጀክት ከሆነ ለምሳሌ በአርሲ በፖስት ቴንሽኒንግ ግን በአንድ ዓመት ውስጥ ብቻ ያ ፕሮጀክት ተጠናቆ ሊያልቅ ይችላል ማለት ነው። ስለዚህ ይሄ ማለት ለምሳሌ አሁን የኮመርሻል አይነት ቢልዲንግ መገንባት የሚፈልግ ሰው ካለ ፖስት ቴንሽኒንግን በመጠቀም ቢሰራ ኦልሞስት በአንድ ዓመት ውስጥ ቢልዲንጉ ሰርቪሱ መጀመር ይችላል ማለት ነው። ያ ብቻ ደግሞ ሳይሆን ያው እንደሚታወቀው ኢንፍሌሽን የሚባል ነገር አለ። ጊዜ እየሄደ ሲሄድ የተለያዩ አይነት የማቴሪያሎችና የተለያዩ ነገሮች ኮስት እየጨመረ ነው የሚመጣው። ስለዚህ ፖስት ቴንሽኒንግ ስንጠቀም ግን በአጭር ጊዜ ውስጥ ኮንስትራክሽኑ ማለቅ ስለሚችል ኢንፍሌሽንም ፕሮጀክቱን አፌክት ሳያደርገው ያልቃል ማለት ነው። አርሲ ሲሆን ግን ይራዘምና በኢንፍሌሽን አፌክት የመደረግ እድሉ ይጨምራል ማለት ነው። ስለዚህ ፋስተር ኮንስትራክሽን ይሄ ነው። ከዛ በተጨማሪ ግን ምንድነው ይሄኛው ብዙ ጊዜ ፖስት ቴንሽኒንግ የሚጠቅመን ለሎ ራይዝ ቢልዲንጎች ሳይሆን ዩዥዋሊ ኦልሞስት ከጂ+10 በላይ የሆነ ሲሄድ ስፔሻሊ ደግሞ ለሃይ ራይዝ በጣም ቤኔፊቱ በደንብ እየታየ ይመጣል ማለት ነው። ምክንያቱም ማቴሪያሉ በጣም ከፍ እያለ የሚመጣው ሃይ ራይዞች ላይ ስለሆነ ብዙ ማቴሪያል ሴቭ የምናደርግበት እንደዚህ አይነት ቢልዲንጎች ላይ ስለሆነ ሞር ሃይ ራይዝ ላይ እንጠቀማለን። ሎ ራይዝ ላይ ምናምን ሲመጣ ግን ያው ሎንግ ስፓን ምናምን ከተፈለገ ያን ጊዜ ልንጠቀመው እንችላለን እንጂ ፖስት ቴንሽኒንግ ሎ ራይዞች ላይ ያን ያህል አይደለም። ስለዚህ ሶስተኛው ይሄኛው ነው። አራተኛው ደግሞ የሚሆነው ምንድነው ሎንገር ስፓን which is architectural flexibility። ያው ሎንገር ስፓኖችን ማግኘት እንችላለን ማለት ነው። ይሄ በጣም ሃይ ፎርስ እዚህ ጋር ሰፖርት አድርጎ ስለሚይዘውና ኦልሶ ደግሞ አፕዋርድ ፎርስ ስላለ ሎንገር ስፓኖችን ማግኘት እንችላለን ከአርሲ በላይ ማለት ነው። አርኪቴክቸራል ፍሌክሲቢሊቲ በደንብ ይኖራል ማለት ነው። በደንብ ብዙ አይነት የሩም ዲዛይኖችን ማውጣት እንችላለን ማለት ነው ሎንገር ስፓኖችን ስለምናገኝ። ከዚህ ውጭ ደግሞ ኮሎኖችንም ይቀንስልናል ማለት ነው። ብዙ ኮሎኖች መጠቀም አያስፈልገን ፖስት ቴንሽኒንግ ላይ ሲመጣ። ያ ደግሞ ፋውንዴሽንም ያጠፋልናል ማለት ነው። ስለዚህ ሞር ኢኮኖሚካል ይሆናል። ስለዚህ አራተኛው ይሄን ይመስላል ማለት ነው። አምስተኛው ደግሞ ስንመጣ ለስ አፌክትድ ባይ እርዝኩዌክ። ይሄ ለምንድነው የሚሆነው መሰላችሁ? ያው ፖስት ቴንሽኒንግ ስንጠቀም የኮንክሪት ማቴሪያሉን እንቀንሳለን። ስለዚህ ኮንክሪት ማቴሪያል ደግሞ ቀነስን ማለት በአጠቃላይ የቢልዲንጉን ዌይት ቀነስ ነው ማለት ነው። እንደምታውቁት ደግሞ እርዝኩዌክ ሄቪ የሆኑ ቢልዲንጎችን አፌክት የማድረግ እድሉ በጣም ከፍተኛ ነው። ያው የእርዝኩዌክ እንትኑ እንዲሁም ማስን ይጠቀማል። እርዝኩዌክ ኤስዲቲ ታይምስ ማስ ኦፍ ዘ ቢልዲንግ ማለት ነው ታይምስ ላምዳ ሚል እንትን አለ ፎርሙላ አለ እና ይሄ ማሱ የሰልፍ ዌት ኦፍ ዘ ቢልዲንግ ነው። ስለዚህ ይሄንን ማስ ስለምንቀንሰው የእርዝኩዌክ ኢፌክቱ ይቀንሳል ማለት ነው እዛ ህንፃ ላይ የሚመጣው። ስለዚህ ሃይራይዞች ላይ ስፔሻሊ እነዚህ ጥቅም ላይ የሚሉት ለዛ ነው። ሃይራይዝ የሆነ ሲመጣ ሃይራይዞች እንደምታውቀው በእርዝኩዌክ የመጠቃት ወይም በላተራል ፎርስ የመጠቃት እድላቸው ከፍተኛ ስለሆነ በተሻላቸው መጠን የቢልዲንጉን ዌይት መቀነስ አለባቸው
ያው ከዛ ውጭ ደግሞ እንዳለው ፋስተር ኮንስትራክሽን ምናምን ብዙ ቤኔፊቶች ስላሉት ያንን ይጠቀማሉ። ለምሳሌ በዓለም አንደኛ ርዝመት ያለው ቢልዲንግ የሚባለው ቡርጅ ካሊፋ የሚባለው የሚጠቀመው ይህንን ነው፣ ፖሴሽኒንግ ስላብ ነው የሚጠቀመው። አሁን አዲስ እየተሰራ ያለው ማለት ከቡርጅ ካሊፋ በላይ የሆነ ቢልዲንግ እየተሰራ ነው። ኦልሞስት 1 ኪሎ ሜትር ያህል ቁመት ያለው ነው እና እሱ የተሰራበት ያለበት እንትን በፖሴሽኒንግ ነው ማለት ነው። ላይት ዌት ለማድረግ ስለሚፈልግ ፋስተር ኮንስትራክሽንም አለው ብዙ ቤኔፊቶች ስላሉት በዛ ይጠቀሙናል ማለት ነው። ስለዚህ ያው ሎ ራይዝ ላይ ሲመጣ ግን ምንድነው ዩዥዋሊ ሎንግ ስፓን ሲፈለግ ምናምን እንደዛ ነው እንጂ ከኢኮኖሚ አንጻር ብዙም አይደለም። ከፈንክሽናሊቲ አንጻር ነው ሞር ሎ ራይዞች ላይ ፖስቴሽኒንግ ብንጠቀም ሞር ቤኔፊት የምናገኘው ማለት ነው። የተወሰነ ብር እንትን ሊል ይችላል ሶሊድ ስላብ ፍላት ስላቦች በጣም ኮንክሪት ብረት ስለሚጠቀሙ ግን ብዙ ዲፍረንስ አይኖረውም። ሪብድ ስላብ እንዲሁም ሲሆን ጭራሽ ሪብድ ስላብ ኢኮኖሚካል ይሆናል ከፖስቴሽኒንግ ማለት ነው። ካልኩሌት ተደርጎ የመጣ ዳታ አለ እሱ። ስለዚህ ሞሮፍ ሃይራይዞች ላይ ምናምን ጥቅም ላይ ይሆናል ማለት ነው። በደንብ ቤኔፊት ይታያል እዛ ላይ። ይህን ይመስላል ማለት ነው ፖስቴሽኒንግ ላይ ያለው ቪዲዮ። ምናልባት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ጠቃሚ ነበር ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩት። ዳኒ ነበርኩ። ሰላም ቆዩ።